ሰነፍ አይደለም በፍጹም። እስኪ አስበው ቲክቶክ ላይ ለሰዓታት ስታሳልፍ ወይም ከሶሻል ሚዲያ ስትዞር ደከመኝ ሰነፍኩኝ ብለህ ታውቃለህ? አታውቅም። ታዲያ ችግሩ ምንድን ነው? ዛሬ በዚህ ቪዲዮ በህይወት ወደ ኋላ እንድትቀር የሚያደርጉህን አእምሮ ውስጥ ተደብቀው ጉልበትና የወደፊት ህይወትን በየቀኑ በከንቱ የሚበዘብዙን 3 ታላላቅ ወጥመዶች እናያለን። ይህን ሚስጥር ዛሬ ካላወቅህ እስከ ዕለተ ሞትህ ድረስ የሰነፍ ስም ተሸክመህ የቤት ኪራይ እንኳን የማይሸፍን ደሞዝ እየተከፈለህ የሰውን ኪስና ኑሮ ለመሙላት ከወር ወር ከዓመት ዓመት የሚሮጥ የማንም መጫወቻ ምስኪን እንዳሆነ ትቀራለህ። ዝግጁ ከሆንክ ይህን እንድታደርግ ጠፍሮ ወደ ያዘህ የህይወት መውጫ ያጣ ዙሪት ውስጥ እንድትገባ ወዳደረገ ምስጢራዊ እውነት እንግባ። አንደኛ ወጥመድ የርካሽ ደስታ መርዝ ወይም ዶፓሚን ትራፕ ይባላል። ለመሆን ቆም ብለህ ጠይቀህ ታውቃለህ? መጽሐፍ ልታነብ ወይም ጊዜ የሚወስድ ነገር ለመስራት ስታስብ ገና ከጅምሩ ይደክማል። ነገር ግን ጊዜያዊ ደስታን የሚሰጡ ነገሮች ላይ እያደረግከው እንኳን ቶሎ አትሰለችም። ለምን ይመስልሃል? ምክንያቱ በአእምሯችን ውስጥ የሚመነጨው ዶፓሚን የተባለው የደስታ ኬሚካል ነው። አእምሯችን ተፈጥሯዊ ስንፍና አለበት። በቶሎ የሚገኝ ጊዜና ጉልበት የማይጠይቁ ደስታዎችን ይወዳል። ለምሳሌ ያህል ድሮ በነበሩት አባቶቻችን ዘመን አንድን ጣፋጭ ፍሬ ለመቅመስ መሬት መቆፈር፣ ዛፍ ላይ መንጠልጠል ወይም ማደን ነበረባቸው። አእምሮ ያንን ደስታ ለማግኘት መልፋት እንዳለበት ያውቅ ነበር። ዛሬ ግን ቲክቶክን ወይም ዩቲዩብ ሾርትን ከፍተህ በአውራ ጣትህ አንድ ጊዜ ስክሮል ስታደርግ አእምሮ ያንን ከስንት ልፋት በኋላ የሚመጣ ደስታ በ3 ሰከንድ ውስጥ ያገኘዋል። ስራ ትሰራ ወይም ለውጥን ስትፈልግ ግን ውጤቱና ደስታው የሚመጣው ምናልባትም ከወራት በኋላ ሊሆን ይችላል። ስለሆነም ሰነፍ አእምሮ እንዲህ ይላል፣ ለምን በከንቱ ትለፋለህ? ይልቅስ ስልኩን ክፈተውና አሁኑ በነፃ ተደሰት ይላል። ወዳጄ፣ ችግሩ ያንተ ስንፍና አይደለም፣ አእምሮህ በጊዜያዊና ልፋት በማይጠይቁ ደስታዎች መበላሸቱና መመረዙ ነው። ለምንም ነገር አቅምና ፍላጎት እንዳይኖረው ያደረገ። አስብበት። ሁለተኛ የዝሆኑ ገመድና የትላንት ስብራት ኢንቪዚብል ሮፕ። ሁለተኛውና ዋነኛው ወጥመድህ የት እንዳለ ልንገርህ። ሰርከስ ውስጥ ያሉ ትላልቅ ዝሆኖችን አስተውለህ ታውቃለህ? ያን የመሰለ ተራራ የሚያክል እንስሳ ዛፍ ነቅሎ መጣል የሚችል ግዙፍ ፍጥር የሚያስረው በጣም ቀጭንና ቀላል ገመድ ነው። ዝሆኑ አንድ ጊዜ እግሩን ቢያንቀሳቀስ ገመዱ ይበጠሳል። ግን ለምን አይሞክረውም? ምክንያቱም ይህ ዝሆን ገና ጨቅላና አቅም የሌለው ሕፃን እያለ ነበር በዚህ ገመድ የታሰረው። ያኔ ለማምለጥ ብዙ ታግሎ አቅም ስላልነበረው አልቻለም። እያደገ ሲሄድ ግን ልማድ ከልጓም ይለቃል እንዲሉ በአእምሮው ውስጥ አንድ ከባድ ስር የሰደደ እምነት ተቀረጸ። እኔ መቼም ይህንን ገመድ መበጠስ አልችልም የሚል። ታዲያ ይህ ዝሆን ዛሬ ተራራ የሚያክል አቅም እያለው እንኳን ያ የትላንት እምነቱ ያለመቻል መንፈስ ስለጫነበት መሞከሩን ትቷል። አንተም እኮ ልክ እንደዚሁ ነህ። ምናልባት ልጅ እያለህ አንተ አትችልም፣ ገንዘብ ቅጠል አይደለም ተብለህ ሊሆን ይችላል። ምናልባት የጀመርከው ነገር ሳይሳካ ቀርቶ ቤተሰብ ወይም ጓደኛ አንተ አትረባም፣ አየኸው እኮ አልሆነልህም ብለው ይሆናል። የትላንት የውድቀትህና ያለመሳካት ታሪክ ዛሬም ድረስ አእምሮ ውስጥ እንደ ዝሆኑ እምነት በገመድ ታስሯል። አዲስ ነገር ልጀምር ስትል አእምሮ ውስጥ መቼ ተሳክቶልህ ያውቅና ዝም ብለህ ተቀመጥ እያለ ያሸማቅቃል። ችግሩ የአቅም ማነስና ሰነፍ የመሆን ጉዳይ አይደለም፣ የትላንት አስተሳሰብህና የእምነት ሰንሰለት እንጂ። ለውጥን ከፈለክ መጀመሪያ በዚህ ያለመቻል መንፈስ የተተበተበብህን ገመድ በጣጥሰህ ጣል። ሶስተኛ ጭጋጋማው መንገድ ወይም ላክ ኦፍ ክላሪቲ። ሶስተኛውና የመጨረሻው ምናልባትም ብዙዎቻችን አቅም እያለን ሰነፍ እንደሆነ እንዲሰማና ለምንም ነገር ወኔና ፍላጎት እንዳይኖረው የሚያደርገን ወጥመድ ደግሞ ብዙ ጊዜ የምንፈልገው ነገርና መዳረሻችን በግልጽ ስለማይታየን ነው። በደፈናው ለአእምሮ ጠንክሬ ሰርቼ መለወጥና ሀብታም መሆን እፈልጋለሁ ካልከው አእምሮ ግራ ይጋባል። ጠንክሮ መስራት ማለት ምን ማለት እንደሆነ አይገባውም። ልክ ጥቅጥቅ ባለ ጭጋግ ውስጥ መኪና እንደ መንዳት ነው። መዳረሻውና መንገዱ ካልታየ ፍርሃት ይይዛል፣ ፍሬኑን ትረግጣለህ። ያ ፍሬን መርገጥ ነው እንግዲህ በሰዎች ዘንድ ስንፍና የሚባለው። ነገር ግን ያንን ጭጋግ ገፈህ ለራስህ ግልጽ ትዕዛዝ ስትሰጥ፣ ለምሳሌ በምን ዙሪያ ምን ማድረግ እንዳለብህ ጥርት ያለ ግብና የጊዜ ገደብ ስታስቀምጥ አእምሮ ኮምፓሱን ስላገኘ ያለምንም አቅማማት መታዘዙን ይጀምራል። እንግዲህ ውስጥ ያለውን እምቅ ኃይል ተጠቅመህ ህይወትን መቀየር ከፈለክ ዶፓሚንህን ተቆጣጠር። የትላንት የዝሆን ሰንሰለትህን ዛሬውኑ በጥስ። ለህይወት ያለህን እይታ መነጽር አስተካከል። ይህ ቪዲዮ ካንተ አልፎ ተስፋ ለቆረጡ ራሳቸውን ለሚጠሉ በርካታ የዚህ ሰለባ ተጠቂዎች የብርሃን ጭላንጭል እንዲሆን ላይክና ሼር ማድረጉን እንዳትረሳ። በየሳምንቱ ህይወትን የሚቀይሩ የአእምሮን በር የሚከፍቱ የሳይኮሎጂ ሚስጥሮችና የግል ስብዕና ቪዲዮዎች እንዲደርሱ ቻናሉን አሁኑ ሰብስክራይብ በማድረግ ቤተሰብ ሁን። የትላንቱ ማንነትህ የተማርክበት ትምህርት ቤት ነውና አትጥለው። የዛሬው ውሳኔ ግን የነገው ማንነት ምርጫ ስለሆነ እንዳታበላሸው። በቀጣይ ቪዲዮ እስከምንገናኝ ቸር ያቆየን።